ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም ነው ሁሉ መልካም እኔ ደህና ነኝ እግዚአብሔር ይመስገን ዲቦራ ነኝ እንኳን በደህና ወደ ኬሞቱ ቻናል መጣችሁ ያልኩኝ አዲስ የሆናችሁ እንኳን በደህና መጣችሁ ከኛ ጋር የነበራችሁ ደግሞ ሐሳባችሁን ስትገልጹልን የነበራችሁ ሁላችሁም ምስጋናችን ከፍ ያለ ነው ለእናንተ ተባረኩ እና ደግሞ ዛሬ በአፋን ኦሮሞ እንዴት አድርገን አንዳንድ ጥያቄዎችን እንደምንጠይቅ ላሳያችሁ ነው የመጣሁት መልካም ቆይታ ከኔ ጋር ላለው ወደ ጥያቄ እናልፋለን የመጀመሪያ ምን እያልክ ነው ምን እያልክ ነው ወይም ደግሞ ለሴት ምን እያልሽ ነው በአፋን ኦሮሞ ማል ጀቻ ጅርት ማል ጀቻ ጅርት በአፋን ኦሮሞ ውስጥ ለወንድም ለሴትም ማል ጀቻ ጅርት ብለን ነው የምንጠቀመው ማለት ነው ምን እያልክ ነው ማል ጀቻ ጅርት ምን እያልሽ ነው ማል ጀቻ ጅርት መቼ ትመጣለህ መቼ ትመጣለህ ወይም ደግሞ ለሴት መቼ ትመጫለሽ መቼ ትመጣለህ መቼ ትመጫለሽ ዮም ሉፍታ ለወንድም ለሴትም ዮም ሉፍታ ምን ማለት ነው ለሴት ምን ማለትሽ ነው ማል ጀቹ ኬቲ ለወንድም ለሴትም ይሆናል ማለት ነው ምን ማለት ነው ማል ጀቹ ኬቲ ምን ሆንክ ለሴት ምን ሆንሽ ማልታቴ በአፋን ኦሮሞ ለወንድም ለሴትም ማልታቴ ምን ሆንክ ምን ሆንሽ ማልታቴ ምን አልክ ለሴት ምን አልሽ ማልጀት ለወንድም ለሴትም ማልጀት ምን አልክ ምን አልሽ ማልጀት መቼ መጣ ለሴት መቼ መጣሽ ዮም ሉፍቲ በአፋን ኦሮሞ ለሁለቱም ለወንድም ለሴትም ዮም ሉፍቲ መቼ መጣ መቼ መጣሽ ዮም ሉፍቲ አንተ ማነህ ለሴት አንቺ ማነሽ አቲ ኤኙ በአፋን ኦሮሞ አቲ ኤኙ ለወንድም ለሴትም አቲ ኤኙ አንተ ማነህ አንቺ ማነሽ አቲ ኤኙ ምን ታመጣለህ ምን ታመጫለሽ ማልፍድ በአፋን ኦሮሞ ለወንድም ለሴትም ማልፍድ ለምን ታለቅሳለህ ለሴት ለምን ታለቅሻለሽ ማሊፍ ቦስ በአፋን ኦሮሞ ለወንድም ለሴትም ማሊፍ ቦስ ለምን ታለቅሳለህ ለምን ታለቅሻለሽ ማሊፍ ቦስ ገብቶሻል ሲገሌ ለወንድም ለሴትም ይሆናል ማለት ነው ገብቶሻል ሲገሌ ተረዳሽ ሁበቴ በአፋን ኦሮሞ ለሁለቱ ሁበቴ ምን ትፈልጋለህ ለሴት ምን ትፈልጊያለሽ ምን ትፈልጊያለሽ ማል በርባድ ለወንድም ለሴትም ማል በርባድ
ለምን እንደዚህ ትላለህ ለሴት ለምን እንደዚህ ትያለሽ ማሊፍ አከስ ጀታ ማሊፍ አከስ ጀታ ለወንድም ለሴትም ይሆናል ማለት ነው ማሊፍ አከስ ጀታ ምን ትበላለህ ለሴት ምን ትበያለሽ ምን ትበላለህ ምን ትበያለሽ ማኛት ማኛት ለሴትም ለወንድም ማኛት ምን መብላት ትፈልጋለህ ለሴት ምን መብላት ትፈልጊያለሽ ምን መብላት ትፈልጊያለሽ ማኛቹ በርባድ ለወንድም ለሴትም ማኛቹ በርባድ ይሄ ምንድነው ኩኒማል ነገ ትመጣለህ ለሴት ነገ ትመጫለሽ በአፋን ኦሮሞ ቦር ኒዱፍታ ለወንድም ለሴትም ቦር ኒዱፍታ ማን ትባላለህ ለሴት ማን ትባላለሽ በአፋን ኦሮሞ ኤኙ ጀዳምታ ለወንድም ለሴትም ኤኙ ጀዳምታ እኔ የሚለው በአፋን ኦሮሞ አኒ ወይም ደግሞ አና እኔ ልሂድ አኒ ዴሙ እኔ ልሂድ አኒ ዴሙ አንተ ለሴት አንቺ ሲ በአፋን ኦሮሞ አቲ ሲ ወይም ደግሞ አቲ ለወንድም ለሴትም ይሆናል ማለት ነው አንተ ማነ አቲ ኤኙ እኛ በአፋን ኦሮሞ ኑቲ እኛ ኑቲ እኛ እንሂድ ኑቲ ዴምኑ እኛ እንሂድ ኑቲ ዴምኑ እሱ ለሴት እሷ ኢሳ እኒ ለወንድ ከሆነ ለሴት እሺ እሱ ማለት ኢሳ እኒ እሷ ማለት እሺ እሱ መጣ እሷ መጣች እኒ ዱፌ ለሴት ሲሆን እሺን ዱፍቴ እኒ ዱፌ ለሴት እሺን ዱፍቴ እነሱ ለአክብሮት ሲሆን እሳቸው ኢሳን የሚለው በአፋን ኦሮሞ ውስጥ ለብዛትም ለአክብሮትም ይሆናል ማለት ነው እነሱ መጡ ኢሳን ዱፈኒ እነሱ መጡ ኢሳን ዱፈኒ እናንተ ለአክብሮት እርሶ እስን በአፋን ኦሮሞ ውስጥ እስን የሚለው ለብዛትም ለአክብሮትም ይሆናል ማለት ነው እናንተ ናችሁ ለአክብሮት እርሶ ኖት እስኒዳ
በአፋን ኦሮሞ ለአክብሮትም ለብዛትም እስኒዳ የዛሬ ትምህርታችን ይሄን ይመስላል በሚቀጥለው በሌላ ትምህርት እስክንገናኝ ሰላም ሁኑ መልካም ጊዜ